ገንዘብ እንሰራለን፣ በጣም እንደክማል፣ ግን በረካ የለውም። ደሞዛችን ወሩ ሳይደርስ እንደውም ግማሽ 15ኛው ቀን ሳይደርስ ያልቃል። ቤታችን ውስጥ ሰላም ርቋል። ለምን ይሁን ወንድምና እህቶች? ለምን ይሁን? ምናልባት ሳናውቀው በየዕለት ተዕለት ህይወታችን የምንሰራቸው እነዚህ 3 በጣም ወሳኝ ስህተቶች ይሁኑ እንዴ የርዝቅ በራችንን ቅርቅር አድርጎ እየዘጉብን ያሉት? ምናልባት እነዚህ በጣም ወሳኝ 3 ስህተቶች ይሁኑ። እነዚህ 3 ስህተቶች የርዝቅ በራችንን ጥርቅም አድርጎ ዘግቶብን ሊሆን ይችላል። ዛሬ እነዚህን ወሳኝ የሆኑ 3 ስህተቶች አውቀን እነዚህን ስህተቶች በማወቅ የርዝቅ በራችንን እንዴት አድርገን እናስከፍተው ወይንም እንዴት ማስከፈት እንችላለን በሚለው ጉዳይ ላይ እናወራለን፣ እንወያይ። እስከ መጨረሻው አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም፣ እንዴት ናችሁ? የርዝቅ በሩን ከሚዘጉ ወሳኝና በጣም 3 እጅግ በጣም ወሳኝ ከሆኑ 3 ምክንያቶች አንደኛውና ዋነኛው ዝምድናን መቁረጥ ነው። ዝምድና መቁረጥ በጣም አደገኛ ነገር ነው። እኛ ላይመስለን ይችላል። አንደኛውና በጣም ትልቁ ስህተት ዝምድናን መቁረጥ ነው። ከወንድሞቻችን፣ ከእህቶቻችን፣ ከቤተሰቦቻችን፣ ከዘመዶቻችን በማይረባ ነገር በትንሽ ነገር ሊሆን ይችላል። በትንሽም በትልቅ ግን በማይሆን ነገር ይሆን ተጣልተን ዝምድናን የቆረጥ ነው። እኛ ቀለል አድርገን ልናስበው እንችላለን። እስቲ ሁላችንም ራሳችንን እንመልከት። በማይረባ ነገር ስንቶቻችንን ተጣልተን ከዘመዳችን ጋር፣ ከወንድሞቻችን ጋር፣ ከእህቶቻችን ጋር ተራርቀን ያለ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ወቅት እንዲህ ብለው ተናግረዋል። ርዝቁ እንዲበዛለት የሚፈልግ ሰው ወይንም እድሜው እንዲረዝምለት የሚፈልግ ሰው ዝምድናን ይቀጥል ብለዋል ሰለላሁ ዐለይሂ ወሰለም። ርዝቁ እንዲበዛለት የሚፈልግ ሰው ወይንም እድሜው እንዲረዝምለት ብዙ ጊዜ እንዲኖር የሚፈልግ ሰው ዝምድናውን ይቀጥል። ስለዚህ ወንድሜ፣ እህቴ የርዝቅ በርህ እንዲከፈትልህ ትፈልጋለህ? ዛሬውኑ የርዝቅ በርህ እንዲከፈትልህ የምትፈልግ ከሆነ ዛሬውኑ ደውለህ፣ ስልክህን አንስተህ ደውለህ የተጣላኸው ሰው ወይንም በትንሽ ነገር አስቀይመኸው ርቆም ሊሆን ይችላል፣ ጥፋተኛ ያም ሰው ሊሆን ይችላል፣ ተራርቀህ ያለኸውን ዘመድህን፣ ወንድምህን፣ እህትህን ደውለህ ይቅርታ ብለህ ዛሬውኑ እርቅ አውርድ። የርዝቅ በርህን እንዲከፈት የምትፈልግ ከሆነ የተጣላኸው ዘመድህ ጋር ሊሆን ይችላል፣ ወንድምህ ጋር፣ እህትህ ጋር ሊሆን ይችላል። ዛሬውኑ ደውለህ ይቅርታ ጠይቃታል። ምን ችግር አለ? ይከፈትልሃል። የርዝቅ በርህን እንዲከፈትልህ ይህን ነገር ብታደርግ። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ነገር ነው። አላህ የተናገረው ነገር ነው። በእነሱ ንግግር ላይ ደግሞ ውሸት የለም። ስለዚህ የርዝቅ በርህን እንዲከፈት የምትፈልግ ከሆነ አንደኛውና ዋነኛው ምክንያት ይህ ነውና ይህን አስተካክል። ሁለተኛውና ሌላኛው ዋነኛው ነጥብ አላህን አለማመስገንና ሁሌ ማማረርና አላህን አለማመስገን በጣም አላህን ከሚያስቆጡ ነገሮች አንዱ ይህ ነው። በጣም አደገኛው ስህተት ይህ ነው። ሁሌ አላህን ማማረርና ላለን ነገር አለማመስገን፣ ሁልጊዜ የራሳችንን ነገር ትተን ሁልጊዜ የሰዎችን የምንመለከት ከሆነ የራሳችንን ነገር በፍጹም እንድንመለከት እድል አይሰጠንም። ሁልጊዜ የሰዎችን እያየን እኛ አላህን የምናማርረው ከሆነ፣ የማናመሰግነው ከሆነ፣ በሰጠን ነገር የማናመሰግነው ከሆነ፣ አላህ የሰጠንን ጸጋ የማንመለከት ከሆነ ሁሌ የሰዎችን እያየን ወይኔ ለኔ እኮ እንዲህ አላደረክልኝም፣ ለኔ እንዲህ ነገር እኮ ለኔ የለኝም፣ ሰዎች ያላቸውን ነገር እየተመለከትን ሁልጊዜ አላህን የምናማርርና የማናመሰግነው ከሆነ አላህ የሰጠንን በረካ መልሶ ይወስድብናል።
ያነሳብናል። አላህ በቁርአኑ እንዲህ ብሎ ተናግሯል። ቢያመሰግኑኝ እኮ እጨምርላቸዋለሁኝ ብሏል። ቢያመሰግኑኝ እጨምርላቸዋለሁ፣ ባላቸው ላይ እጨምርላቸዋለሁ ብሎናል። ሱብሃንአላህ። ስለዚህ ወንድምና እህቶች የሰዎችን ነገር መመልከት ትተን ወይንም ደግሞ የሌለንን ነገር በመመልከት የሰዎችን ሁልጊዜ የኛ ያልሆነን ነገር በመመልከት ቀልባችን አላህን እንዳያመሰግን ትኩረታችን አላህ ጋር እንዳናደርግ ህይወታችን በዚህ መንገድ መቀጠል የለበትም። ስለዚህ አሁን ምንድነው ማድረግ ያለብን? ወደ ራሳችን መመልከት፣ አላህ የሰጠንን ጸጋ መመልከት። አላህ እኮ ለኔ ይሄን ሰጥቶኛል፣ እጅግ ሰጥቶኛል፣ ጤና ሰጥቶኛል፣ ሁሉም ነገር ሰጥቶኛል፣ አልሐምዱሊላህ ብለን ወደ ራሳችን ልንመለከት ይገባል። ይህም ደግሞ በጣም ይህን አለማድረግ የርዝቅ በራችንን ከሚዘጉ ነገሮች አንዱ ነው። ከሚያስከፍቱ ነገሮች ደግሞ ይህን አንደኛው ነው። አላህን ባመሰገንነው ቁጥር የርዝቅ በራችን እየሰፋልን ይሄዳል። ሱብሃንአላህ። በትንሽ በትልቁም ነገር ሁልጊዜ አልሐምዱሊላህ ማለትን ማብዛት አለብን። ሁልጊዜ አልሐምዱሊላህ ማለትን አንርሳ። ሶስተኛውና ሌላኛው ነጥብ ደግሞ ወንጀል ማብዛት ወይንም ወንጀልን መዳፈር። ወንጀልን ማብዛትና ወንጀልን መዳፈር ያው ናቸው፣ ሁለቱም ወንጀል ናቸው። የርዝቅ በራችን መዝጊያ ከሆኑ ነገሮች የርዝቅ በራችን መዝጊያ ልክ እንደ ቁልፍ የርዝቅ በራችን እንደ ቁልፍ ከሚያገለግሉ ቁልፍ አድርጎ ከሚያደርጉ ነገሮች አንዱ ሶስተኛው ምንድነው? ወንጀልን መዳፈር ወይንም ደግሞ በወንጀል በሐራም ነገር ርዝቃችንን ማስፋት። ሐራም በሆነ ርዝቅ ላይ፣ ሐራም በሆነ ስራ ላይ፣ ሐራም በሆነ ቢዝነስ ላይ መግባትና መዘፈቅ። ይህንንም የርዝቅ በራችን ከሚዘጉ ነገሮች አንዱ ነው። ብዙ ገንዘብ ሊኖረን ያለን መስሎ ሊታየን ይችላል። በሐራም ያመጣነው ገንዘብ እጅግ በጣም ብዙ መስሎ ሊታየን ይችላል። ብዙ ሊሆን ይችላል፣ ግን በረካ የለውም። የፈለገ ብዙ ቢኖር፣ የፈለገ የተደረደረ የማያልቅ ሀብት ቢኖር በረካ ግን የለውም፣ ሰላም የለውም። በቤት ውስጥ የሰላም ኑሮ አይኖርም። ይህ አላህ ራሱ የተናገረው ነገር ነው። እኔ ከምንም አምጥቼው አይደለም። ሐራም የሆነ ገንዘብ ቁጥሩ እጅግ በጣም ብዙ ሊሆን ይችላል፣ ግን ምንም አይነት በረካ የለውም። ገንዘቡ በረካ ያጣል። የገንዘቡ መውጫ መንገድ ደግሞ በበሽታ በተለያዩ ነገሮች እየመጣ ያን ገንዘብ ይበናል ማለት ነው፣ ይጠፋል። በረካው እያጣ ይሄዳል። እነዚህ ነገሮች በላዎች ይመጡ እና ምንም አይነት በረካ የለውም። በሽታና ችግር ሆኖ ነው በረካው የሚጠፋው። በሐላል ያመጣነው ገንዘብስ ሐላል በሆነ ላባችን፣ ንጹህ በሆነ ላባችን በሐላል ነገር ያመጣነው ገንዘብ ደግሞ ሁልጊዜ እየጨመረ ይሄዳል። አላህን ያመሰግንበት ባለን ነገር እንትን ያልን ሐላል በሆነ ነገር ያመጣነው ገንዘብና ርዝቅ ሁልጊዜ የርዝቅ በራችንን እያሰፋ እየጨመረ ነው የሚሄደው። በሐራም የሚመጣው ደግሞ ሁሌ ጭንቀት፣ በሽታ፣ የተለያዩ ነገሮች በህይወታችን ላይ እያመጣ ህይወታችንን ስቅልቅል ያወጣል ማለት ነው። ላይታወቅን ግን ይችላል እና በሐላል የምንሰራው በሐላል የምናመጣው ርዝቅ ትንሽ እንኳን ትንሽ ሊሆን ይችላል፣ ግን አላህ በረካውን ያሰፍንበታል። ተድላ የተረጋጋ የሆነ ረጋ ያለ በኢማን የተብቃቃ የሆነ ህይወትን እንኖራለን በሐላል ባመጣነው ርዝቅ ላይ። ርዝቃችንም ደግሞ እየሰፋ ይሄዳል። እነዚህን ሶስት በጣም ወሳኝ ነገሮች ናቸው። እነዚህን ነጥቦች እነዚህን አሁን ያነሳናቸው ሶስት ምክንያቶች በማስተካከል የተዘጋብንን የርዝቅ በራችን ልናስከፍተው እንችላለን። እነዚህ ነገሮች የርዝቅ በራችን እንዲከፈቱ ከሚያደርጉ በቂ የሆኑ ምክንያቶች ናቸው። 100% እርግጠኛ ሆናችሁ ብታደርጉት የምትጠቀሙበት ነገር። ውድ ወንድምና እህቶቼ አላህ ለሁላችንም ሰፊ የሆነ ርዝቅ፣ ሐላል የሆነ ርዝቅና በረካ ይወፍቀን። ይህን ቪዲዮ ከተመቻችሁ ቪዲዮን ላይክ ማድረግን
አትርሱ። ሁልጊዜ ደግሞ እንዲህ አይነት ጠቃሚ ትምህርቶችን ጠቃሚ ምክሮችን ደግሞ እንዲደርሳችሁ አካውንቴንም ሰብስክራይብ አድርጋችሁ የደውል ምልክቷን ተጭናችሁ ሁልጊዜ ቪዲዮ በለቀኩኝ ቁጥር ሁሉ ቀጥታ ወደ እናንተ እንዲደርስ ማድረግ ትችላላችሁ። እና ኢንሻአላህ በቀጣይ ቪዲዮ በቀጣይ ምርጥና አስተማሪ በሆነ ቪዲዮ እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።